በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የሥላሴ የጸጋ ልጆች በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። የእግዚአብሔር ስም የተመሰገነ ይሁን። የንጽሕተ ንጹሐን የቅድስተ ቅዱሳን የቤዛዊተ ኩሉ የማኅደረ መለኮት የደስተኛዋ እመቤት ፍቅሯ ምልጃዋ ከኛ ጋር ይሁን አሜን። በዛሬ ቪዲዮዬ የቅድስና ሕይወትን እንዴት መለማመድ ይቻለናል ከሚለው ርዕሰ ጉዳይ ጋር በተያያዘ ሌላ አዲስ ሀሳብ ይዤላችሁ መጥቻለሁ። በዚህ ዘመን የንጽህና ሕይወትን እንዴት እንለማመድ የሚል ጥያቄ ብዙዎቻችን መጠየቃችን አይቀርም፣ አእምሯችን ማንሰላሰሉ አይቀርም። ነገር ግን በጣም ከባድ መስሎ ይታየናል። ይህ የሰይጣን ሀሳብ ነው። መልካም ስራ ወይም የንጽህና ሕይወት በጣም የሚከብድ አይደለም። ቁርጠኝነትን፣ እግዚአብሔርን መውደድን ብቻ ነው የሚጠይቀው። ጾም፣ ጸሎት፣ ስግደት ነው የሚጠይቀው። ከዚህ ጋር በተያያዘ ግን የሰይጣን ተንኮሎችን፣ የረቀቁ ሴራዎችን መረዳት መቻል አለብን። የዓለምን ከንቱነት፣ የዓለምን ጥቅም አልባነት በጥልቀት መረዳት ስንጀምር ነገሩ ሁሉ ቀላል ሆኖ እናገኘዋለን። ስለዚህ ለዛሬ ርዕሰ ጉዳይ እያቀረብኩላችሁ በዚህ ዘመን የንጽህና ሕይወትን እንዴት እንለማመድ በሚለው ስር እንደ መልስ አድርጌ የማብራራው ሀሳብ ማይንድ ሴታችንን በማስተካከል ይሆናል ማለት ነው። ማይንድ ሴታችን በማስተካከል የንጽህና ሕይወትን ገንዘብ ማድረግ ወይም መለማመድ ይቻለናል ማለት ነው። እንግዲህ ማይንድ ሴታችን ማለት የእንግሊዝኛ ቃል ነው። ማይንድ ሴት፣ ፊክስድ ማይንድ ሴት እና ግሮዝ ማይንድ ሴት የሚባል ነገር አለ። ምንድነው ትርጉሙ? የአእምሮ ያስተሳሰብ ልዕልና ማለት ሲሆን ቀጥታ ትርጉሙ ግሮዝ ማይንድ ሴት ማለት አእምሮ ወይም ልቦናው መሻሻል የሚፈልግ መሻሻልን፣ መቀየርን የሚፈልግ ከጊዜ ወደ ጊዜ ከኃጢአት ወደ ንጽህና፣ ሰዎችን በድሎ ይቅር በሉኝ ወደ ማለት የሚታደስ ልብ ያለው እንደማለት ነው ግሮዝ ማይንድ ሴት። ፊክስድ ማይንድ ሴት ግን ድርቅ ያለ ባለበት የሚቀጥል ለመነቃቃት የማይሞክር አእምሮውን የማይቀሰቅስ ልቦናው እንደተኛ አእምሮ እንደተኛ ዝም ብሎ የሚተው እስከ ለተሞቱ ድረስ አእምሮውን ማነቃቃት ማንቃት የማይፈልግ ማለት ነው ፊክስድ ማይንድ ሴት። ስለዚህ ማይንድ ሴታችንን ማስተካከል ከቻለን እመኑኝ የንጽህና ሕይወትን መለማመድ ወይም ገንዘብ ማድረግ ይቻለናል ማለት ነው። እውነት ለመናገር በዚህ ዘመን ወደ ንጽህና መምጣት ትንሽ ሊያስቸግር ይችላል። ምክንያቱም ብዙ ነገሮች ተበላሽተዋል። ከትውልድ ወደ ትውልድ እየተበረዙ እየተበከሉ እየተዳፈኑ የመጡ የንጽህና መንገዶች በጣም ብዙ ከመሆናቸው የተነሳ የንጽህና ሕይወትን ለመከተል በጥቂቱ ልንቸገር እንችላለን። ነገር ግን እመኑኝ ፈልጉ ታገኛላችሁ፣ ለምን ይሰጣችኋል ባለው አምላካዊ ቃል መሰረት ልቦናችንን ወይም አእምሯችንን ማነቃቃት ከጀመርን፣ ማንቃት መቀስቀስ ከጀመርን እግዚአብሔር ይደግፈናል፣ ብርሃኑን ያበራልናል። ከክፉ ዓለም ተላቀንም የንጽህና ሕይወትን መከተል የሚቻለን ይሆናል ማለት ነው። ብዙ ነገሮች የተጠላለፉ የተወሳሰቡ ነገሮች ቢኖሩም እነዛን በጣጥሶ ማለፍ፣ እነዛን ገደቦች ሰባብሮ ማለፍና በነፃነት መብረር ከፍ ከፍ ማለት እንደ ቅዱሳን አባቶቻችን መምሰል መሆን ይቻለናል ማለት ነው። ስለዚህ ማይንድ ሴታችንን ማስተካከል ስንችል የንጽህና ሕይወትን ገንዘብ ማድረግ እንደሚቻለን ተጨባጭ የሆነ ነገር ያዙልኝ። ስለዚህ ማይንድ ሴታችንን እንዴት እናስተካክለው ነው ዋናው ነገር። ማይንድ ሴትን ለማስተካከል አእምሮን ማንቃት፣ መመርመር፣ ስለ ዓለም መረዳት በጥልቀት ስለ ዓለማዊ ዓለም የሚባለው በነገራችን ላይ ሜዳው፣ ተራራው፣ ሰማዩ፣ ምድሩ፣ እንስሳቶቹ ምናምን አይደለም። ዓለማዊ ነገሮችን ብዙ ጊዜ አትከተሉ፣ አንከተላቸው የሚባለው ዓለማዊ የሚባሉት ወደ ኃጢአት የሚወስዱ መንገዶች ናቸው። ራሳቸው ኃጢአት የሆኑና ወደ ኃጢአት ሊወስዱ የሚችሉ ነገሮች ዓለማዊ ነገሮች ይባላሉ። አንዳንዴ ብዥታ እንዳይፈጠር ነው። ለምን ዓለም ሲባል ሰማይ፣ ምድሩ፣ ሁሉም ነገር ምናምን ብቻ እሱ አይደለም። እሱ ዩኒቨርስ በእንግሊዝኛ ዩኒቨርስ ይባላል።
ስለዚህ ዓለምን አትምሰሉ፣ ዓለሙም ንብረቱም ሁሉም ነገር አላፊ ጠፊ ነውና ያለው ዓለምን አትምሰሉ ያለው በዚህ ዓለም አትኑሩ ማለቱ አይደለም። ዓለማዊ ሐሳቦችን ለስጋ ብቻ ሊጠቅሙ የሚችሉ ለስጋም ለጊዜው ነው። አፈር ሲሆን ስጋ ወደ ከንቱነት ሲቀላቀል ወደ አፈርነት ሲቀየር አብረው የሚጠፉ ናቸው። አብረው የሚቆዩን ጥቅሞችም አይደሉም እና የኃጢአት ኮንሴፕቶችን የኃጢአት ሐሳቦችን የያዙ በሙሉ ወደ ኃጢአት የሚነዱን ነገሮች በሙሉ ዓለማዊ ነገሮች ይባላሉ። እነሱን በየአንዳንዳቸው ለወደፊት እንመጣባቸዋለን። ዓለማዊ ነገሮች የሚባሉት እነማን እንደሆኑ ብዙ ነገሮችን የምንዳስስ ይሆናል ከስላሴ ጋር ስላሴ ቢፈቅዱልን። ስለዚህ ስለ ዓለም ከተረዳን ዓለማዊ ነገሮችን በጥልቀት መመርመር በተለመደው ሐሳብ በተለመደው የመመርመር ሁኔታ አይደለም። እጅግ በረቀቅና በጥልቀት የእውነት መፈተሽ ዓለማዊ ነገሮች ለኔ ያላቸው ጥቅም ምንድን ናቸው? ቋሚ ጥቅም ነው ወይስ ጊዜያዊ ጥቅም? እስከ መቼ ነው ሊጠቅሙኝ የሚችሉት? ስጋዬን ብቻ ነው የሚጠቅሙት ወይስ ነፍሴን የሚጠቅማሉ? የሚሉ ነገሮችን በጣም በጥልቀት መመርመር መቻል አለበት አንድ ፍጹም ጤነኛ የሆነ አእምሮ ከመሞቱ በፊት። ይህን ግዴታ መለማመድ መቻል አለበት። ህይወቱን መፈተሽ መቻል አለበት። ቼክ ኤንድ ባላንስ። ቀን ሲሰራ የዋለውን ቀን የት ሲዞር እንደዋለ ያደረጋቸውን ነገሮች በሙሉ መሸት ብሎ በተጋደመ ጊዜ ጽሞና ባገኘ ጊዜ መፈተሽ፣ ምን ሲያደርግ እንደዋለ መፈተሽ፣ ክፉ ነገሮችን አድርጎ ከሆነ መጸጸትና ድጋሜ እንሰላ ለማድረግ ራስን ቼክ ማድረግ። አዳሩንም ልክ እንደዛው አዳሩ የተበላሸ በኃጢአት የነበረ የባከነ ከነበረ ራሱን ፈትሾ በጠዋት መጸጸት፣ ወደ ንስሐ አባትም ቀርቦ እንደገና መታጠብና አዲስ ሰው መሆን፣ እዛ ሙሉ በሙሉ ወደ ንጽህና ህይወት ለመሄድ መቁረጥ መነሳት። አእምሮህን ሁልጊዜ ሞግተው፣ አንተ ከንቱ መሆንህ አይቀርም። በሰከንዶች ውስጥ አንተ ወደ ትቢያነት ልትቀላቀል ትችላለህ። ነፍስህም እጅግ ወደ አስፈሪ ቦታ ልትወሰድ ትችላለችና አሁን እያደረግከው ያለው በፍጹም አይጠቅምህም በለው አእምሮህን። የዛን ጊዜ ይደነግጣል። ሲደነግጥ ይፈራል። ሲፈራ ደግሞ ለመመለስ ይሞክራል ማለት ነው። እመኑኝ፣ ያለዛ መንገዱ ዝግ ነው። በዚህ ዓለም በማስመሰል በመውጣት በመውረድ ለዚህ ዓለም ለስጋዊ ነገሮች ብቻ በመውደቅ በመነሳት ምንም ጠብ የሚል ነገር አናገኝም። ፌክ ነው ሁሉም ነገር። ሰው ዓለምን ሁሉ ቢገዛ ዓለምን ሁሉ ቢያተርፍ በምቾት ማማ ላይ ቢሆን በስልጣን ማማ ላይ ቢሆን በመከበር ማማ ላይ ቢሆን ከፍ ከፍ ቢል ቢመራመር ቢራቀቅ ቢፈላሰፍ ነፍሱን ካጣ ምን ይጠቅመዋል? ቅዠት ሆኖ ይቀራልና። አስተውል። አሁን አንተ እየደከምከው ያለኸው ለስጋህ ብቻ የሚሆን ነገር ነው ወይስ ለነፍስህም ታስባለህ? ኧረ ደንግጥ እንደንግጥ። ነፍሳችን የማጠፋ ለዘላለም የምትኖር ስጋችንን ያው አክቲቭ አድርጋ የያዘች እኮ ነፍስ እኮ ነች። እንዴት ዋጋ እናሳጣታለን? ይሄ የሚቀለበለበው ስጋ በድኑ ስጋችን እኮ እሷ ወጣ ስትሄድ ግልድቡ ብሎ ይወድቃል። በፍጥነትም ይበሰብሳል፣ በፍጥነትም ይሸታል። ስለምን ጓጓህለት ታዲያ? ስለምን አብዛኛውን ጊዜ ለሱ ሰጠኸው? ለሚበሰብሰው ነገር። ያቺ የማጠፋ የረቀቀችዋ ነፍስህ ግን 999 ቢሊዮን ዓመት ቆይታ እንኳን የማጠፋ ዘላለማዊ የሆነች ነፍስን ስለምን ረሳት? አስተውል። ከፍተኛ የሰይጣን ድሪቶ አእምሯችን ላይ ታጭቋል። ስለምናየው ነገር ብቻ እንድናምን ሆነናል። ይሄ ነው አስከፊው የሰይጣን ኮንሴፕት ወይም የሰይጣን ሐሳብ። ፍላጎቱም ይሄ ነው። አንተ እኔ የምናየውን ነገር ብቻ ያመን ነው። ያማ በጎችስ እንደዛ አይደሉም? ምን አንተ ህንጻ ታያለህ፣ መኪና ታያለህ፣ በአይንህ ሰዎችን ታያለህ፣ ጓደኞችን ታያለህ። ሌላ ምን ታያለህ አንተ? ሌላ ምንም አታይም። ምክንያቱም በማቴሪያል ውስጥ ነው ያለኸው። እንደ ከብቶች በጎችም እኮ ህንፃው ነው ያሉ፣ መኪና ነው ያሉ፣ ሰዎች ነው ያሉ። እርስ በርሳቸው በጎች ይተያያሉ። ሌላ ነገር ግን አያዩም። እኛ ረቂቆች ነን። ነፍሳችን ረቂቅ ናት። ረቂቅ ማንነት አላት። ወደዛ እንመለስ።
መልካምነትን ስናበዛ፣ በጎነትን ስናበዛ፣ የንጽህና ህይወትን ስንከተል፣ ከኃጢአት ስንላቀቅ እመኑኝ ወደ ረቀቀው ዓለም እንቀላቀላለን። ያ ነው የተፈጠርንበት ዓላማ። ስለዚህ የተሰጠችን እድል አንድ ናት። አንድ ቻንስ ብቻ ያለው ሰው ያችን ቻንስ እንዳታልፈው፣ ያችን ቻንስ ለመጠቀም በጣም ይወድቃል፣ ይነሳል። ይሄ ሀቅ ነው። ምክንያቱም ሌላ ቻንስ የለውም። አምስተኛ አራተኛ ምናምን ቻንስ የለውም። ሶስት አራተኛ አምስተኛ ቻንስ ያለው ሰው ከአንዱ ፌል ቢያደርግ ሁለተኛው ሶስተኛው አራተኛው ሊደርሰኝ ይችላል ወይም ላገኘው ይችላል ብሎ ሊዘናጋ ይችላል። አንድ ቻንስ ብቻ ያለችው ሰው ግን በፍጹም እንቅልፍ ሊተኛ አይችልም፣ ሊዘናጋም አይችልም። ያቺ ቻንስ ካለፈችው ለዘላለም ተቆጥሮ ለማያልቅ ዘመን በስቃይ ውስጥ ሊኖር ነው። አስተውል፣ እናስተውል። ይችን አንዷ ቻንስ የተሰጠችን ዕለተ ሞታችን እስከምትደርስ ድረስ ብቻ ነው። ነፍሳችን ከስጋችን እስከምትወጣ ድረስ ብቻ ነው። ያችን ቀን ደግሞ አናውቃትም። በሰከንዶች ውስጥ ሊሆን ይችላል ብያለሁ። 20 ዓመት 30 50 ዓመት አልልህም። እሱ የሰይጣን ማዘናጊያ ቀመር ነው። አውቆ ነው በዘልማድ እስከ 100 ዓመት እንደምትቆይ 80 ዓመት እንደምትቆይ 70 ዓመት እንደምትቆይ አይምሮህን መልእክት ይሰጥህና አንተ ያንን መልእክት ይዘህ ተዘናግተህ እንድትኖር ይፈልጋል። አንተ ባላሰብካት ሰከንድ ውስጥ ግን ልትነጠቅ ትችላለህ። ብዙዎች እንደዛ ሆነዋልና እንቅፋት መጥቷቸው የተነጠቁ አሉ። እንጀራ እንቋቸው የተወሰዱ አሉ። ውሃ እንቋቸው የተወሰዱ አሉ። በፍጥነት ቤቱ ተነዶባቸው የተወሰዱ አሉ። እኔ አሁን ዋስትና የለኝም። እግዚአብሔር ያድርገው እንጂ ለንስሐ ሳንበቃ ወደ ንጽህና ሳልመጣ ያድርገው እንጂ አሁን ይሄ ያለውበት ክፍል ከላይ ላይ ወድቆ ቢወስደኝስ ብነጠቀስ ምንድነው ዋስትናዬ? እያወራሁ አንቆኝ ብወሰድስ ምንድነው ዋስትናዬ? ላልመለስ እኮ ነው የምሄደው። ከባህር ዳር ወደ አዲስ አበባ እንደመሄድ እኮ አይደለም፣ ተመልሶ መምጣት አለ። ከባህር ዳር አዲስ አበባ ብንሄድ ተመልሰን እንመጣለን። ስለምንድን ነው የማንነቃው? ወደማትመለስበት ዓለም ልትሄድ ሰከንዶች ብቻ ቀርተው ሊሆን ይችላልና ንቃ ነው። የቀረህን ያለፈጸምከውን የንጽህና ህይወትህን ሀብለህ ለመጀመር ልቦናህን አነቃቃ፣ አእምሮህን አነቃቃ። አሁኑ ያንተ ጊዜ አሁን ናት። አሁን በሰከንዷ ውስጥ አሁን አንድ ሰከንድ በኋላ ያለውን አታውቅምና አሁን ልቦናህን አነቃቃ። በኋላ ይሄን አላውቅም ነበር፣ ከእናቴ ማህፀን ውሃ ሆኜ በቀረሁ ነበር፣ ሳልፈጠር በተሻለ በቀረሁ ይሻለኝ ነበር ብለህ ብዙ ብትጮህ ዋጋ የለውም። ነግሮሃል የሰራህ አምላክ፣ ነግሮናል የሰራን አምላክ። የመዳን ቀን ዛሬ ነው። ከዛሬም አሁን ያለህ ለዚህ ነው። ከዛሬም ብሎ አሁን አለ። አሁን ያላት እችን ሰከንድ ነው። አሁን አንተ እያዳመጥከኝ፣ አንተ አሁን እየሰማኸኝ ባለህባት ቅጽበት ልቦናን አነቃቃ፣ ራስህን ፈትሽ። አዲስ ህይወትን መኖር መወሰን አለብህ። እስከዛሬ የመጣህበትን ህይወት ፈትሽ። ምን እንደሆነም ቁጭ ብለህ ጻፈው። እስከዛሬ የመጣህበትን የህይወት ታሪክህን ባጭሩ የሰራቸውን ኃጢአቶች ባጭሩ አስቀምጣቸው። ተመሳሳይ የሆነ ሪሳይክል የሆነ ነገር እንደምታገኝ ይሰማኛል። ያንም ወደ አዲስ ማንነት ለመቀየር ቆርጠህ ተነሳ። ለምነው፣ ስላሴን ለምን፣ ንጽሕተ ንጹሐን ቤዛዊተ ዓለምን ለምን፣ አዲስ ልቦናን እንድታሰጥህ። አቤቱ ንጹሕ ልብን ፍጠርልኝ እንዳለው ቅዱስ ዳዊት አንተም ተንበርክከህ ቤተክርስቲያን በሩ ስር ተንበርክከህ በተሰበረ ልብ ጠይቅ። የተሰበረ ልብን አምላክ ይወዳል። እመነኝ፣ ሁሉም ነገር እጅህ ላይ ነው ያለው። መልካም ለመስራትም ክፉ ለመስራትም እጅህ ላይ ነው ያለው። በማንም ልታሳብብ አይቻልህም። በኋላ ወደ እንጦሮጦስ ወደ ገሃነም ስትወርድ በማንም ልታሳብብ አይቻልህም። እጅህ ላይ ያለውን ነገር ተጠቅመሃልና የሰው ልጅ መንቃት አለበት። ያለዛ መጨረሻችን አስደንጋጭ ይሆናል ማለት ነው። ስለዚህ አንድን ማይንድ ሴት ለማስተካከል ብዙ ነገሮች ብዙ መስፈርቶች ቢኖሩትም አሁን የመጣልኝን አሁን ያሰብኩትን ነገር ግን እንዲሁ አቀርባለሁ። እንግዲህ አእምሯችን ሚሞሪ አለው። ስንት ጂቢ እንዳትሉኝ፣ ብቻ ሚሞሪ አለው። ያ ሚሞሪም ፋይል ይጫንበታል።
ከተወለድን ጊዜ ጀምሮ ፋይሎች ወደ ሚሞሪያችን ወደ አእምሯችን ይገባሉ። አንድ ህፃን ከተወለደ ጊዜ ጀምሮ ከእናት አባቱ፣ ከጎረቤቱ፣ ከትምህርት ቤት እያለ እስከ ዕለተ ሞቱ ድረስ ፋይሎችን ይሰበስባል። እነዛ ፋይሎች ናቸው እንግዲህ የዛን ሰው ማንነት የሚገልጹት፣ ቅርጽ የሚሰጡት። ለምሳሌ ከስልክህ ሚሞሪ ላይ እንግሊዘኛ ሙዚቃ አስጫንክበት እንበልና ስትከፍተው ብርሃን ስታደርገው ኮምፒውተርም ይሁን ስልክ ተመሳሳይ ስለሆነ ስትከፍተው የተጫነለትን ብቻ ነው ሊከፍት የሚችለው። እንግሊዘኛ ሙዚቃ ብቻ ነው ሊከፍት የሚችለው። የባለጌ ቪዲዮዎችን ወይም ፋይሎችን ብታስጭን ስትከፍተው ያንኑ ነው የምታገኘው። ሰው ቆርጦ እየጣለ ሰውን በጩቤ እየወጋ የሚያሳይ ቪዲዮን አስጭነህ ከሆነም ስትከፍተው ያንኑ ያሳይሃል። ያላስጫንክለትን ሊያመጣልህ አይቻለውም። ያንተ ሜሞሪም እንደዛ ነው። ያንተ አእምሮም እንደዛ ነው። የተጫነለትን ራን ያደርጋል። አሁን ይሄንን የምታዳምጡ መልካም ፋይሎች ወደ አእምሯችሁ እየተጫኑ ነው፣ እመኑኝ። ነገር ግን አቋርጣችሁ ስለምትተውት ቦታ ለመያዝ ይቸግራል፣ በኖ ለመጥፋት ይቸግራል። ብዙ ዓለማዊ ፋይሎችን አጭቋል። ወደ ሙዚቃውና ወደ ስፖርቱ፣ ወደ ባለጌ ቪዲዮዎች ሊመለስ ነው አእምሯችሁ። ለምን? የታጨቀው ፋይል ልክ ያንን ነው እየጠቆመ ያለው። ወደዛ ሂድ እያለው ነው። አስተውሉ፣ እምቢ በሉት። ያንን አሮጌ ፋይል ፎርማት አድርጌ ድሪቱ አድርጌ ያንን የኃጢአት ፋይል ከአእምሮ ላይ ፎርማት ማድረግ ይገባኛል በል። ልክ እንደዚህ ነው። ስልክ ላይ ወይም ኮምፒውተር ላይ ያለውን እንግሊዘኛ ሙዚቃ አጥፍተህ መዝሙር ለማስጫን ብትፈልግ ሙሉ በሙሉ ፎርማት ማስደረግ መቻል አለብህ። ዴሊት ማድረግ መቻል አለብህ ያን ፋይል። ይህን ካደረግክ በኋላ መዝሙር ብታስጭነው ስትከፍተው አእምሮን የሚያድስ የደረቀውን አእምሮ የሚያለሰልስ የሚያቀዘቅዝ የሚያረጋጋ ለተፈጠርክበት ዓላማ የሚያኖር መንፈስን የሚያድሰውን መዝሙር መስማት ይጀምራል። አእምሮ፣ ልቦና፣ ጆሮ። ማይንድ ሴትክንም እንደዚህ ነው ማስተካከል የሚቻለው። አሁን አንተ አእምሮ ላይ አንተ ሚሞሪ ላይ የታጨቀው ፋይል ምን እንደሆነ መጀመሪያ ገምግም። ፌመስ ለመሆን የመጣጣር ማይንድ ሴት ነው ያለህ። በጣም ባለሀብት ለመሆን የመጣጣር ማይንድ ሴት ነው ያለህ። ብዙ ሴቶችን የማደን ማይንድ ሴት አለህ አይምሮ ላይ ወይም ፋይል አለህ። ባለጌ ፊልሞችን፣ በእግዚአብሔር ዘንድ የማይወደዱ ፋይሎችን በሙሉ አእምሮ አጭቆ ይዟል። ለዛ ነው አንተ የተቸገርከው ወደ ንጽህና ህይወት ለመምጣት። ትፈልግ ነበር ግን ተዘግቶብሃል መንገዱ። ትፈልግ ነበር ግን ታጥሮብሃል። ያለህ አማራጭ አንድ ብቻ ነው። እርሱም ፋይሎችን ፎርማት በማድረግ ንስሐ ከልብህ ተጸጽተህ ንስሐ የገባህ ጊዜ እነዛ ፋይሎች አይምሮ ላይ የታጨቁት ፋይሎች እየተራገፉ ይወጣሉ ከአንተ አእምሮ። ንጹህ አእምሮም ይሆንልሃል። የዛን ጊዜ መንፈሳዊ ፋይሎችን እንደገና ታስጭናለህ። መንፈሳዊ ፋይሎችም መዝሙራትን ማዳመጥ፣ መጻሕፍትን ማንበብ፣ ቅዱሳን ስብከቶችን መስማት፣ ቤተክርስቲያን ለጸሎት መትጋት፣ ስለ ሥላሴ ማንሰላሰል፣ ስለ ግሩሙ እግዚአብሔር፣ ስለ ፍቅሩ፣ ስለ ቸርነቱ፣ ስለ ደግነቱ መደነቅ፣ ከሞት ባሻገር ስላለው ህይወት መጓጓት፣ ስለዛም መኖር፣ ያንን በአእምሮ ላይ መሳል። የዛኔ እመኑኝ ከሞት ባሻገር ስላለው ህይወትህ ማሰብ የጀመርክ ጊዜ ይህን ድሪቶውን ዓለም ሪጀክት ያደርገዋል። አእምሮህ ደስ ይበልህ፣ ይረሳልሃል፣ ይንቅልሃል፣ እንደ ከንቱ እንደ ብናኝ ያይልሃል አእምሮህ። ስለዚህ አእምሮ ከተስተካከለ ማይንድ ሴታችን ያማረ ይሆናል። ግሮዝ ማይንድ ሴት የሚያድግ የሚለወጥ የሚታደስ ልብ የሚኖረን ይሆናል ማለት ነው። ያኔ በእግዚአብሔር ምሕረት ውስጥ በመንፈስ ቅዱስ እቅፍ ውስጥ እንሆናለን። መንገዱ ይሄን ይመስላል። ሥላሴ ፈቅደው የንጽህና ህይወትን በዚህ ዘመን እንዴት መለማመድ ይቻለናል በሚለው ርዕሰ ጉዳይ እንደዚህ እንድንነጋገር ፈቅደውልናልና ክብር ምስጋና ይግባቸው። የንጽሕተ ንጹሐን የቅድስተ ቅዱሳን የቤዛዊተ ኩሉ የማይደረ መለኮት የደስተኛዋ እመቤትም ፍቅሯ፣ ቸርነቷ፣ ደግነቷ፣ ምልጃዋ
በእኛ ላይ ይደር፣ አይለየን። አሜን። ይሄንን አካውንት ይሄንን ቻናል ለማሳደግ ሰብስክራይብ፣ ላይክ፣ ሼር አድርጉ። ይህም መልካምነት ነው። መልካምን ነገር መደገፍ መልካምነት ነውና እግዚአብሔር ከሁላችንም ጋር ይሁን። አሜን።